ጋይስ እኔ በእናንተ ምክንያት እብድ መባል አለብኝ። አሁን የዚህን ቪዲዮ ኮሜንት መንገር ላይ አይቼ ጋይስ ሳቄን መቆጣጠር አቅቶኝ ወይኔ ልጅ ሲያሳዝን ለየለት እያሉ ከንፈራቸውን ሲመጡልኝ ሰምቻለሁ። እረፉ፣ የምሬን ነው። ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንቱን አነብላችኋለሁ። የትም እንዳትሄዱ። ቪዲዮውም የሚለው እጄ ላይ 1200 ብር አለ፣ ምን ልጀምርበት እስቲ በቅንነት የቢዝነስ ሐሳብ ንገሩኝ ብሎ ነው እንግዲህ የጠየቀው። በ1200 ብር ምን አይነት የቢዝነስ ሐሳብ እንደነገሩት ኮሜንት ላይ አብረን እናያለን። አብራችሁ ወደ ኮሜንት። ስራ ፈት ለመሆን ራሱ 800 ብር ያዘ። ስራ ፈትነት ለመጀመር ራሱ 2000 ብር ነው። ለደንቦች ስጥና ግንባር ቦታ ለልመና ስጡኝ በላቸው። ኧረ ተውኝ። ኧረ ወይኔ ተወው። ኧረ ተውኝ። ምን ልጀምር አለ። ይኸው ቀልድ ጀመርክ እኮ። በ1200 ብር ይሄን የመሰለ ቀልድ ከጀመርክ መቼ አነሰ? ይሄን ደግሞ የባሰበት ተመልከት። ለኔ ላክልኝ። ያው የጽድቅ ስራ ጀመርክ ማለት አይደል? ብር ሲኖርህ የቢዝነስ ሐሳብ ይጠፋብሃል የሚባለው ለካ ነው። ዋው ትችላላችሁ፣ ትለያላችሁ። ጋይስ አሁን እኔ እንደዚህ አይነት ቪዲዮ ላይ ኮሜንት አልሰራም ብዬ ነበር፣ ግን በቃ ኮሜንቱን ሳይው አልቻልኩም። ወስዋስ የሆነ ኮሜንት ነው ያለው። ስለዚህ ይዤው መጥቻለሁ። ለማንኛውም 3 ፎቶ ነው ማሳያችሁ። ከ3 ፎቶዎች በኋላ ኮሜንት አነብላችኋለሁ። የትም እንዳትሄዱ ምናምን አልላችሁም። ሂዱ ከፈለጋችሁ። ሁሉን ችለህ እንዳመሌ የወደድከኝ ወዲ አካሌ የኔ ስለ ፍቅር የማትሰስት ያኖርከኝ ሰው እንደ ንግስት የኔ ዓለሜ ሆዲ አንተ እንደዚህ ነው ለካ ያለው ለት ይገርማል፣ ይደንቃል ደስታዬን ወደር አጣሁለት። ፍቅር እውር ብቻ ይመስለኝ ነበር፣ ለካ ጠንጋራ